ሰላም ሰላም እንደናችሁ ሁሉ ሰላም ነው ሁሉ ማን ነው እኔ ጋር ሁሉ ሰላም ፈጣሪ መስገን ዛሬም እንግዲህ ፈጣሪ ፈቅዶ እንግዲህ ሰሞኑን ያካፈልኳችሁ ካለው ስለ ኢንተርኮንቲኔንታል ባላስቲክ ሚሳይልን በሚመለከት እንግዲህ አራተኛውን ቪዲዮ እንግዲህ ከች ብያለሁ ማለት ነው እንግዲህ እንደተለመደው በጥሞና በትግስት እንድታዳምጡኝ በታላቅ አክብሮት ጠይቃለሁ ማለት ነው እንግዲህ በባለፉት እንግዲህ 3 ቪዲዮዎች እንግዲህ ኦኬ በማል የሆነ ነገር ገብቶብኝ ነው በባለፉት 3 ቪዲዮዎች እንግዲህ ኢንተርኮንቲኔንታል ባላስቲክ ሚሳይልን በሚመለከት እንግዲህ ስለ ኢንተርኮንቲኔንታል ባላስቲክ ሚሳይል ምንነት እንዴት እንደሚሰራ እንዲሁም ደግሞ በሁለተኛው ቪዲዮ ደግሞ intercontinental how intercontinental ballistic missile identifies and reach to the its target ሚል በሚል ዙሪያ ላይ ደግሞ መረጃዎችን አካፍያቸው አጠናቀቅ ነበር ማለት ነው ዛሬ ደግሞ እንግዲህ በዚህ በመታዩት በምስሉ ደግሞ የምናየው ነገር ይኖራል ማለት ነው በዚህኛው ምስል ደግሞ የምናየው parts and stages of intercontinental ballistic missile ወይ ደግሞ የኢንተርኮንቲኔንታል ሚሳይል ፓርቶቹ ክፍሎቹና እንዲሁም ደግሞ ከመጥቀት እስከ ጥቃት ድረስ ያሉትን ሂደቶችን የምናይ ነው የሚሆነው ማለት ነው በመጀመሪያ እንግዲህ የምናየው ምን ነው ፓርቶቹን እናያለን ወይ ደግሞ ኢንተርኮንቲኔንታል ባላስቲክ ሚሳይል ሚሳይሉ ክፍሎቹን እናያለን ማለት ነው እንግዲህ በመጀመሪያው እንግዲህ ዝጋ እንግዲህ እንደምታዩት እንግዲህ እነዚህ ከኤ እስከ ኢ ድረስ ያሉት የተመለከቱት ምኑ ነው የሚያሳዩት የኢንተርኮንቲኔንታል ባላስቲክ ሚሳይል ፓርቶችን ክፍሎችን ያሳያሉ ማለት ነው ዝጋ በኤ ተወከለው ፈርስት ስቴጅ ቦስተር ይባላል በቢ ተወከለው ሰከንድ ስቴጅ ቦስተር በሲ ተወከለው ሰርድ ስቴጅ ቦስተር ደግሞ በዲ ተወከለው ደግሞ ፖስት ቦስት ቬሂክል ይባላል እንዲሁም ደግሞ የመጨረሻው ደግሞ እዚህ በኢ ተወከለው ደግሞ ሪኢንትሪ ቬሂክል ይባላል ማለት ነው አሁን እነሱ እነዚህ ተከፋፍለን ስናያቸው ነው ሂደቱን ደግሞ ለማየት ያህል እንግዲህ ኢንተርኮንቲኔንታል ባላስቲክ ሚሳይል ከመጥቀቱ እስከ ጥቃት እስከሚያደርስበት ሂደት ድረስ ያለው ለማየት ያህል ደግሞ እንግዲህ የመጀመሪያው እንግዲህ ላውንች ስቴጅ ነው የሚባለው ወይ ደግሞ የመጥቀት ስቴጅ ነው የሚባለው በዚህኛው ነቲንግ ዲታችድ ጀት ይባላል በላልማ ወይ ደግሞ ምን ማለት ነው በመጥቀት ሂደት ውስጥ ከኢንተርኮንቲኔንታል ባላስቲክ ሚሳይል ክፍሎቹ ለብጥ የሚለይ ምንም አይነት ምን የለም የኢንተርኮንቲኔንታል ባላስቲክ ፓርት የለም ወይ ደግሞ ክፍል የለም ማለት ነው ሰከንድ ስቴጅ ላይ ወይ ደግሞ ስቴጅ 2 ላይ ፈርስት ስቴጅ በርናውት ነው የሚለው ፈርስት ስቴጅ በርናውት ማለት ይሄኛው ፈርስት ስቴጅ እንትኑ ቦስተሩ ምን ያደርጋል በርን ያደርጋል ወይ ደግሞ ፊውሉ ስለሚነድ እሳት ወደ ውጪ እየተፋ ወደ ላይ ይሄዳል ማለት ነው በዚህ ወቅት የሚከሰት ትረስት የሚባል ምን ይፈጠራል ፎርስ ይፈጠራል ትረስት ፎርስ ማለት ምን ማለት ነው it is against of the gravitational force of the earth ማለት ነው ይሄኛው ትረስት ፎርስ የመሬት ስበት ኃይል ተቃራኒ የሆነ ፎርስ ነው ማለት ነው ምንድነው የሚያደርገው የመሬት ስበት ነገሮችን ወደ ላይ የሚወጡ ነገሮችን ቁልቁል ስቦ ወደ ምድር ሲመልሳቸው ትረስት ፎርስ ደግሞ የመሬት ስበት አንድ ነገር ወደታች ስቦ እንዳያወርደው በከፍተኛ ፍጥነት ከዛ የመሬት ስበት ነገሮችን ወደታች ከሚስብበት ፍጥነት በላይ ትረስት ፎርስ ደግሞ ነገሮችን ወደ ላይ ምን ያደርጋል ማለት ነው ይገፋቸዋል ማለት ነው ስለዚህ ትረስት ፎርስ ይፈጠራል ይሄ ትረስት ፎርስ ደግሞ ሮኬቱን ሚሳይሉን የጫነው ሮኬት ያለ ምንም ችግር የመሬት ስበት ስቦት እንዳይወርደው ወደ ላይ የሚገፋ አንደኛው የሮኬቱ ክፍል ነው ማለት ነው ኦኬ ሰከንድ ስቴጅ ላይ እንግዲህ ፈርስት ስቴጅ ቦስተር ምን ይሆናል ማለት ነው ዲታችድ ይሆናል አሁን በሁለተኛው ስቴጅ ላይ እዚህኛው እቺ ስቴጅ ላይ ምንድነው የሚሆነው ይሄ ፈርስት ስቴጅ ቦስተር ይላቀቅና ወደ ምድር ሲመለስ የቀረው አካል ወደ ላይ ይሄዳል ማለት ነው ሰከንድ ስቴጅ ቦስተር ላይ ደግሞ ሰርድ ስቴጅ ላይ ደግሞ ምንድነው የሚሆነው ሰከንድ ስቴጅ ቦስተር ምንድነው የሚሆነው ሰከንድ ኤንድ ሰርድ ስቴጅ ቦስተሮች ዲታችድ ይሆናሉ በዚህኛው ጊዜ ምንድነው የሚሆነው እነዚህ ሁለቱ እቺኛም ሁለቱ ምን ይሆናሉ ዲታችድ ወይ ደግሞ ከሮኬቱ ይላቀቁና ወደ ምድር ይመለሳሉ ማለት ነው አራተኛው ላይ ምንድነው ፖስት ቬሂክል ማኒቭሪንግ ይሆናል ማለት ነው ወይ ደግሞ ምን እሱ ብቻ ይቀርና ሌሎቹ በሙሉ ወደታች ይቀራሉ ማለት ነው ከዛ በኋላ ደግሞ እንግዲህ ስቴጅ 5 እና 6 ላይ ምንድነው የሚከሰተው
the bus detached from each weighted ሲሆናል ማለት ነው ይሄኛው ስድስተኛው ላይ ነው ስድስተኛ ላይ ምንድነው የሚሆነው ስድስተኛው ላይ የኒኩለር ፈንጆችን ያዘው ፖስት ቬስት ቬሂክል ከፈንጆቹ የሚለያይበት ጊዜ ነው ማለት ነው ከዛ እንግዲህ በመጨረሻ ደግሞ እንግዲህ ስቴጅ 7 ላይ ሪኢንትሪ ቬሂክል ማለት ነው ሪኢንትሪ ቬሂክል ማለት ምን ማለት ነው ፈንጆቹን ያቀፈው ፖስት ቮስት ቬሂክል የሚባለው የሚሳይሉ አካል ስፔስ ውስጥ ይቀርና ከዛ ምንድነው የሚሆነው በእንትኖቹ ሪኢንትሪ ወይ ደግሞ እነዚህ ፈንጆቹ ወደ መሬት ከባቢ አየር ውስጥ ይለቃል ማለት ነው እዚህ ጋር ቅድም አንድ የረሳሁት ነገር አለ ስቴጅ 4 ላይ እነዚህ የፈርስት ስቴጅ ቦስተር እና ሰከንድ ስቴጅ ቦስተሮች ወደ ከባቢ አየርን ከመልቀቁ በፊት ሚሳይሉ ወደ መሬት የሚመለሱ ሲሆን በስፔስ ውስጥ ፖስት ቦስት ቬሂክል የሚለው ብቻ የመሬት ከባቢ አየርን ይለቅና በመሬት ከባቢ በስፔስ ውስጥ ወደ 20 እስከ 25 የሚሆን ደቂቃ በስፔስ ውስጥ ከተጓዘ በኋላ ልክ ይሄ ኢላማው በሚገኝበት ቦታ ሲደርስ እነዚህ እንትኖችን ፈንጆቹን ቁልቁል ይለቅና እሱ ስፔስ ውስጥ እዛው ዴብሪስ ሆኖ ወይ ደግሞ የስፔስ ቆሻሻ ሆኖ እዛው ይቀራል ወይ ደግሞ እዛው ይበሰብሳል ማለት ነው ከዛ በኋላ እንግዲህ ሰባተኛው ፌዝ ላይ እንግዲህ እነዚህ ከፖስት ቦስት ቬሂክል ውስጥ ተላቀው የወጡት እንትኖች ፈንጆች ወደ መሬት ከባቢ አየር ውስጥ ተመልሰው ይገቡና ቀጥታ ፈንጂው ወዳለበት ፈንጂው ላለው ኢላማ ወደሚገኝበት አቅጣጫ በከፍተኛ ፍጥነት ቁልቁል እንደዚህ ተንደርድረው ኢላማቸውን ያወድማሉ ማለት ነው ከዚህ ወደ መሬት ከባቢ አየር ውስጥ ከገቡ በኋላ ጥቃት እስከሚያደርሱበት ጊዜ ድረስ የሚፈጅባቸው ጉዟቸው 2 ደቂቃ ነው ማለት ነው የሚፈጅ በከፍተኛ ፍጥነት ስለሆነ ተወርውረው የሚወርዱት በ2 ደቂቃ ውስጥ የመሬት ከባቢ አየር ውስጥ ከገቡ በኋላ የጥቃታቸውን ኢላማ መድረስ ይችላሉ ማለት ነው እንግዲህ የመጨረሻው እንግዲህ አታክ ነው ማለት ነው አታክ ማለት ዲቶኔሽን ወይ ደግሞ ፍንዳታ ይፈነዱና ጥቃቱን ካደረሱ በኋላ ፈንድተው ጥቃት ያደርሳሉ ማለት ነው እንግዲህ ዛሬ የኢንተርኮንቲኔንታል ባላስቲክ ሚሳይልን ክፍሎቹንና የምጥቀት ሂደቱን ከመጥቀት እስከ ጥቃት ድረስ ያሉትን ሂደቶች በዚህ መልኩ እንግዲህ መረጃዎችን አካፍያችኋለሁ ማለት ነው እንግዲህ በጥሞና በትግስት ስላዳመጣችሁኝ በጣም አርግጬ ማመሰግናለሁ አሁንም አንድ ቪዲዮ ይቀረናል በሚቀረው ቪዲዮ ደግሞ ምንድነው ማሳያችሁ ምንድነው ምናየው በሚቀረው ሁለት ቪዲዮዎች እናያለን በእነዚህ በሁለቱ ቪዲዮዎች ደግሞ የኢንተርኮንቲኔንታል ባላስቲክ ሚሳይሎችን በአኒሜሽን የምናይ ነው የሚሆነው ማለት ነው የመጀመሪያው አኒሜሽን ከሲሎ ወይ ደግሞ from the concrete reinforced concrete ከተገነባ የጥልቅ ከሆነ ግራውንድ ወይ ደግሞ ጉድጓድ ውስጥ የሚመጥቅ ሚሳይል እናያለን ከዛ ደግሞ ከሞባይል በሁለተኛው ቪዲዮ ደግሞ ከሞባይል ራውንድ ላይ የሚመጥቅ ኢንተርኮንቲኔንታል ባላስቲክ ሚሳይሎችን እና ሂደቶችን በዛ ቪዲዮ በሚቀጥለው ቪዲዮ የምናይ ነው የሚሆነው ማለት ነው ለዛሬ እንግዲህ በዚህ አብቅቻለሁ ባላችሁበት ቦታ የፈጣሪ አብሮነት ጥበቃና ገዛ ከነተ ጋር ይሁን ወዳችኋለሁ ሰላም ሁኑ ባይ ባይ